ሰላም ሰላም፣ እንዴት ናችሁልኝ? ሰላማችሁ ብዝት ይበል በያላችሁበት የፔጄ ተከታታዮች። እንግዲህ ዛሬም ውይይታችን በእኔ ቤት ይቀጥላል። ጓደኞቼ፣ ቢዝነስ ፓርትነሮቼ እንኳን ደህና መጣችሁልኝ። ካላችሁ ጊዜ ላይ ቀንሳችሁ እንግዲህ ለሀበሻ ወገኔ ይገባዋል ብናካፍለው ይጠቅመዋል የምትሉትን ሀሳብ ለመስጠት ስለመጣችሁ እጅግ በጣም አመሰግናለሁ። ስለሰጣችሁኝ ጊዜ እንግዲህ እንደዚህ አይነቶቹን ውይይቶች የምናደርገው ይጠቅማሉ፣ ይበጃሉ ብለን ነውና ዛሬ በአጋጣሚ ፔጅ ላይ የተገኛችሁ ወይም ተከታታዮቼ ወይም ደግሞ ነገ ሪፕሌውን የምታዩ ሰዎች በጥሞና እስከመጨረሻው እንድትከታተሉን ግብዣችን ነው። እኔና ቢዝነስ ፓርትነሮቼ እንግዲህ ቢዝነስ ተኮር ማህበራዊ ጉዳዮችን እንዳስሳለን። ቆይታችሁ ከኛ ጋር ይሁን። ዛሬ እንግዲህ እንድንነጋገርበት የወደድኩት ሀሳብ ምንድነው? ብዙ ጊዜ ምንድነው ሞቲቬሽናል ስፒች የሚያደርጉ ሰዎች ብዙ ስሜታችንን ይቀሰቅሱታል፣ ያነሳሱታል፣ ከድብርት ያወጡናል፣ ለስራ ያነሳሱናል፣ አዲስ ነገር ለመጀመር ያነሳሱናል። ግን ያንን ነገር አስቀጥሎ ለመሄድ እስከመጨረሻው ዲሲፕሊን የሚለው ነገር ይጎለናል እና ከኛ ከአጋጠመን ከልምዳችን ከተማርነው ነገር ተነስተን የምናካፍላችሁን ነገር ተጋበዙልኝ። ሲሲዬ ስራ ላይ ስለሆንክ እስኪ ወደ አንተ ልምጣ። ወደዚህ ቢዝነስ ሰዎች ሲመጡ እንግዲህ የተለያዩ አዶችን አይተው ነው፣ ማስታወቂያዎችን አይተው ነው ወደዚህ ቢዝነስ አመጣጥህ እንዴት ነበረ? ላንተ ደግሞ ዲሲፕሊን እና ሞቲቬሽን ምንድነው ትርጉም ያለው የሚለውን ነገር አካፍለን። ሰላም፣ በቅድሚያ አመሰግናለሁ እዚህ ስለጋበዝሽኝ ሰሎሜ። ይህንን እንግዲህ እዚህ የመጣሁት ያው በማስታወቂያ ነው፣ በሞቲቬሽን እንደማለት ነው። እንግዲህ ይህንን ሰምቼ ይሄ ነገር ይጠቅመኛል ብዬ ነው የመጣሁት። ግን ሞቲቬሽን ብቻውን አይበቃም፣ አክሽን ካልተጨመረበት እና ወደ አክሽን ሄድኩ። ከአክሽን ደግሞ ዲሲፕሊን ያስፈልጋል። ውጤታማ ለመሆን ለመጨረስ አንድን ነገር ጀምሮ ለመጨረስ ያው ዲሲፕሊን ዘኪ ነው፣ ዋናው መሰረቱ ነው እና እሱን ነው በሁሉም አይነት ስራ ላይ ዲሲፕሊን ያስፈልገናል እና ዲሲፕሊናችንን ካረግን በዛ ሞቲቬቱ ያው እንዲገፋን ያረጋል፣ ፑሽ እንዲያረገን ነውና የሚጠቅመው። እኔ በበኩሌ ያው መስማቱ ከተማሩ ሰዎች ጋር ካላቸው ተሞክሮ ማዳመጡ ለኛ ይረዳናል። ግን ያንን ስናደርግ ደግሞ አክሽናችን የኛም ተሳትፎ መጨመር አለበት። የሰማነውን እዛ ላይ ዲሲፕሊን አድርገን እየተከታተልን ከገፋ ነው ያው ወደ ውጤታማ ማንሄድበት ነገር የለምና ያው ያስፈልጋል ሞቲቬት ማለት ነው። ግን ዊዛውት አክሽን ናቲንግ ለመጨረስ አንችልም አንድን ነገር እና ይሄን ያለኝ ልዩነት። ሲሲዬ በጣም አመሰግናለሁ። እውነት ነው፣ ሁላችንም በእንትን ነው የመጣ ነው፣ በስሜት ሁላችንም ማለት ይቻላል። እንደዚህ ሶሻል ሚዲያ ላይ የሚሰሩ ሰዎች ወይም ደግሞ እንደዚህ አይነቱን ጀርኒ ሲጀምሩ በቃ በስሜት ተነሳስተው ነው አብዛኞቹ እና እኔም በጣም የምቸገርበት ወይም የተቸገርኩበት የነበረው ነገር ምንድን ነው የነበረኝን የመነሳሳት እስከ መጨረሻው ድረስ በዲሲፕሊን መቀጠል መቻል የሚለው ነው እና አብዛኛው ሰው የሚፈተንበት ነው ብዬ ስላሰብኩኝ ነው ይሄን ርዕስ ዛሬ ያነሳሁት እና የተለያዩ አጫጭር ሪሎች ወይም የተለያዩ ሀሳቦችን እንሰማለን እና በሞቲቬሽን ያንንም እንሞካክራለን። ግን እስከ መጨረሻው ማስቀጠል የብዙዎቻችን ችግር ነው እና አመሰግናለሁ ያንተን ሀሳብ ስላካፈልከን ሲሲዬ። ከሌሎቹም እንግዲህ ቢዝነስ ፓርትነሮቼ አዲስ ነገር እንደምትማሩ ተስፋ አደርጋለሁኝ። ቀጣይ እስኩዬ ወደ አንቺ ልምጣ።
እሺ ሰሎምዬ እንዴት ናችሁ? ሰላም ናችሁ ይሁላችሁ? ዲሲፕሊን ቨርሰስ ሞቲቬሽን በጣም ደስ የሚል ቶፒክ ነው እና ሞቲቬሽን ግን ያው አስጀማሪ ነው ሁልጊዜ። ያ ባይኖር ሁላችንም አንጀምርም። ለነገሩ ለሞቲቬሽንም እውነተኛ ዲዛይር ያስፈልጋል በመሰረቱ እንጂ ሰው አንዳንድ ጊዜ የቱንም ያህል ሞቲቬት የሚያደርገው ነገር የሚነገረው ከመነሻ የሚነሳበት አላማ ወይ ደግሞ ፐርፐዝ ያለው ነገር ኢንዳይፍ ዲፋይን ካልተደረገ ሞቲቬሽኑም ኢንስፓየር አድርጎት ምንም አይነት አክሽን አይወስድም እና አንዳንድ ጊዜ ደግሞ በጣም ኢንስፓየር የሚያደርጉ ሞቲቬሽኖች ደግሞ ለመነሻ ጥሩ ስታርተሮች ናቸው። እንኳንም ሰሟቸው፣ እንኳንም ሞቲቬት አረጉኝ፣ እንኳንም አክሽን ወሰድኩ የምንልበት አጋጣሚ ብዙ ስለሆነ ማለት ነው እና ኢትስ ቬሪ ኢምፖርታንት ለመነሻ። ግን ለመድረሻ ግን ያው ዲሲፕሊን ነው ስራውን የሚሰራው ማለት ነው። ለመነሻ ሞቲቬሽን ኢዝ ዘ ቤስት ቲንግ፣ ግን መድረሻ ከተፈለገ የሚያስፈልገን ዋና መሰረታዊ ነገር ምንድነው ማድረግ የምንፈልገው የሚለውን ነገር በትክክል መረዳት። ምክንያቱም አሁን በአብዛኛው ሰው ፋይናንሻሊ ሴኪውርድ መሆን ይፈልጋል፣ ታይም ፍሪደም እንዲኖረው ይፈልጋል። ለምን የሚለው ግን መመለስ መቻል አለበት። ያ ነው በርኒንግ ዲዛይር ክሬት እንድናደረግ የሚያደርገን እንጂ ማንም ሰው መቼም እንደው ድሃ ሆነ ኖረ ሙት መባልን የሚመርጥ ማንም ሰው የለም። ሁሉም ሰው የተሻለ ኑሮ ይፈልጋል። ሁሉም ሰው የተሻለ የጊዜ ነፃነት ይፈልጋል። ሁሉም ሰው በሚፈልገው አላማ መሰረት ቢኖር ደስተኛ ነው የሚሆነው፣ ምንም ጥርጥር የለውም። ግን ያንን ደግሞ ለማግኘት ይቺ ዲሲፕሊን በቃ ትልቋ ኪ ፋክተር ናት እና ያስፈልገናል። ሰዎች ኢኒሼት እንዲያደርጉን አትሊስት እንደው ያልሰማነውን ያላየነውን ነገር መንገድ የሚያሳየን የሚጠቁም ሰው መኖሩ በጣም አሪፍ ነገር ነው። የሚጠላ ነገርም አይደለም። ግን ሁልጊዜ በቃ ሰዎች ሞቲቬት እንዲያደርጉን፣ ሁልጊዜ ሰዎች ኢንከሬጅ እንዲያደርጉን፣ ሁልጊዜ የሰው በቃ እንትን ከሌለ ማንሰራ ከሆነ ግን ይሄ በጣም ሪዲፋይን መደረግ ያለበት ነገር ነው። ምክንያቱም እንዳልኩሽ ነው በቃ ፐርፐዚን ላይፍ ዲፋይን መደረግ ስላለበት ማለት ነው። ኔናውን ብትጠይቅኝ ኦንላይን ቢዝነስ ለመጀመር ሞቲቬት ያደረገኝ ፖሲቢሊቲ ነው። በቃ ሰዎች በእንደዚህ አይነት ሁኔታ መስራት ከቻሉ ለካስ ይቻላል የሚለውን ነገር ኢኒሼት እንዲያደርገኝ ምክንያት ሆነ፣ አክሽን እንደወስድ ረዳኝ። ከዛ በኋላ ግን ሪዛልት እንዳመጣ እየጠቀመኝ ጀስት መጀመሪያ ብቻ አይደለም፣ ዲሲፕሊኑን ተከትዬ መስራት ነበረብኝ እና የሚያስፈልገው ቤዚክ ነገር ምን እንደሆነ ተረዳሁት። አንደኛ የእውነት የተነሳውበት አላማ ማለት ነው። የእኔ ትክክለኛ ሪዝኔ እሱ በጣም ድራይቪንግ ፎርስ እንደሆነ ገባኝ ማለት ነው። ከዛ በኋላ ደግሞ ከኔ ምን ይጠበቃል የሚለውን ነገር ለይቶ ያወቀ ሰው የሚጠበቅበትን ሲያደርግ ነው። እንግዲህ ዲሲፕሊን ማለት ዴይሊ አክቲቪቲያችን ላይ ልናደርግ የሚገባን ሁልጊዜ ማለት ነው ከኛ የሚጠበቅብን ነገር ነው እና በዚህ በቢዝነስ ጀርኒያችን ደግሞ ይታወቃል። አንድ ሰው የቢዝነስ ፔጅ ከፍቶ ማኔጅ የማያደርገው ከሆነ፣ ቢዝነሱን በአግባቡ ፕሮሞት የማያደርግ ከሆነ በምንም ተአምር ሪዛልት ሊያመጣበት አይችልም። ስለዚህ የትኛውም አይነት ሞቲቬሽን ቢያስጀምረን ትሩሊ ግን የሚያስፈልገንን ነገር ማወቅ ያስፈልጋል እና ምን ፈልገን መጣን፣ ከኛ ምን ይጠበቃል፣ ምን ስላለው ነው ዲሳይድ ያደረግነው የሚለው ነገር ወሳኝ ነው። ከዛ በኋላ ኤቭሪ ሲንግል ዴይ የምናደርጋት ነገር ናት እንግዲህ ሀቢት የምትሆነው። ሀቢት ደግሞ ፎርም የሚያደርገው ዲሲፕሊንን ነው። ከዛ ዲሲፕሊን ያለው ሰው ያ ኮንሲስተንሲ እየተደመረ የሚመጣው ነገር ነገ ሪዛልት እንዲያመጣ ይረዳዋል ማለት ነው። ስለዚህ እነዚህ ነገሮች ተያይዘው ስለሚመጡ ሁልጊዜም ቢሆን ዲሲፕሊን ቨርስስ ሞቲቬሽን እያልን ስናሰብ ሞቲቬሽን መነሻ፣ መድረሻችንን ግን የሚያስተካክለው ዲሲፕሊን እየሆነ እንደሆነ እያሰብን ብንሰራ መልካም ነው እላለሁ። አመሰግናለሁ ሰሎሜ። በጣም አመሰግናለሁኝ። ትክክለኛ እንትን ነው የነገርሽን ነገር ምንድን ነው? ሞቲቬሽን ቁልፉ ነው፣ መሰረታዊ ነገሩ ነው፣ መነሳሻ የሚሆነን ለሁላችንም ወደ ዲሲፕሊን የሚወስደን። ነገር ግን ሞቲቬሽኑን በዲሲፕሊን እስካልቀየርነው ድረስ ውጤት የለም ነው እንግዲህ። ላለፉት 5-6 ዓመት በዚህ ቢዝነስ ላይ እንደሰራ ሰው ኤክስፒሪየንሱ ስላላት እንደዚህ አይነቱን ቢዝነስ ለመስራት ከኛ ጋር አብሮ ለመስራት ምርጫችሁ የሆናችሁ ሰዎች እንግዲህ ምን አይነት ዲሲፕሊን ምን አይነት የቢዝነስ አካሄድ እንደሄደች ፔጇ ላይ ሄዳችሁ እንግዲህ ከመጀመሪያው ጀምሮ እስከ ዛሬ ያሉትን ነገሮች በመመልከት ብቻ ትምህርት ማግኘት ትችላላችሁ የሚል ምክሬ ይድረሳችሁ። እንግዲህ አድማጭ ተመልካቾቻችን እዚህ ላይ ያሉትን ቢዝነስ ፓርትነሮችን በሙሉ ፎሎ ብታደርጉ ተጠቃሚዎች ነው የምትሆኑት፣ አትራፊዎች ነው የምትሆኑት። አመሰግናለሁ። እስኩዬ ሄሉዬ ወደ አንቺ ልምጣ። አንቺስ ምን ታስቢያለሽ? እንዴት አመሻችሁላችሁ?
ማበረታታት ነው እንጂ ምን መቅደም አልነበረብኝም። ግን ያው አዲስ ማበረታታት ስላለበት በቅርብ ነው አንቺ ይሄን ቢዝነስ ጆይን ያደረግሽው እና ያየሻቸው ነገሮች አሉ። ምን አይተሽ ነው ወደዚህ ቢዝነስ የመጣሽው? ይሄን ነገር ለማስቀጠል ወይም ደግሞ የምትፈልጊውን ነገር አግኝተሻል? እዛ ጆርኒ ላይ ነሽ? ምንድነው ይሄን ነገር ለማስቀጠል የሚጠቅመው ብለሽ ታስቢያለሽ? እሺ ቴንክ ዩ ሰለሞዬ። ከቶፒኩ እነሳና በዛው ገልጸዋለሁ እንዴት እንደጀመረ። ዲሲፕሊን ቨርሰስ ሞቲቬሽን ለኔ ታውዘንድ ኦፍ ሞቲቬሽን ስፒች ብንሰማ፣ ታውዘንድ ኦፍ ቡክስ ስለ ሞቲቬሽን ብናወራ፣ ብናነብ፣ ኤቭሪዴይ ዲስከስ ብናደርግ ዲሲፕሊን ከሌለ በስተቀር ወደ መሬት ሊወርድ አይችልም። ኤቭሪ አክሽን ብሬክ ዳውን አድርገን ዴይሊ ፕላን አድርገን ዊክሊ ፕላን አድርገን የርሊ ፕላን አድርገን ወደ ስራ መግባት ካልቻልን በስተቀር ሞቲቬሽን እንረሳዋለን። እንደ ትሬኒንግ ነው። አሁን ትሬኒንግ እኔ በፊትም ትንሽ ኤክስፒሪየንስ ያነበረኝ ትሬኒንግ ላይ በክላስሩም የሚደረግ ትሬኒንግ ሞቲቬት ያደርጋል፣ ትሰሚያለሽ፣ ታውቂያለሽ ምናምን። ግን አክቹዋል ስራውን ፕራክቲካል ስራውን ካልሰራሹ ግን መቼም አትማሪም። ሰው ሞቲቬሽን ለኔ እንደዛ ነው። መስማቱ ለዛች ሞመንት ጥሩ ነው። ሞቲቬሽን ደግሞ እኔ እጠቀማለሁኝ። ግን እንዴት ነው ሴሌክቲቭ ነኝ። ሴሌክት ማድረገው ምንድን ነው የጎደለኝ፣ ምን ላይ ነው መስራት ያለብኝ። ለምሳሌ መጽሐፍ እያነበብኩ ካልሆነ ሪዲንግ እንትን ማስተካከል ካለብኝ መጽሐፍ ማንበብ እፈልጋለሁኝ። ስለዚህ ምን ማድረግ አለብኝ? እሱን ለማንበብ ሞቲቬት የሚያደርገኝ ስፒቹ ነው ወይስ አክሽኑ ነው? እኔ ዩዥዋሊ አክሽኑ ነው። አሁን የሚያነብ ሰው ምንድን ነው የሚያደርገው? እንዴት ነው ማንበብ የጀመረው? ወይ ደግሞ መጽሐፉን ራሱ ለምሳሌ የተማርኩት ነገር መጽሐፍ ለማንበብ በትንሹ መጀመር 3 ፔጅ 5 ፔጅ እያልሽ መጽሐፍ ማንበብ መለማመድ ትችያለሽ። አየሽ፣ እንደዚህ አይነት አክሽን ወደ መሬት የሚያስወርድ አክሽን ብሬክ ዳውን አድርጎ ያለ ሞቲቬሽን ኢት ወርክስ። ስለዚህ እኔ ሞር ኦፍ ሞቲቬሽንም ስንጠቀም ለእኛ ፕሮብለም፣ ምክንያቱም ታውዘንድ ኦፍ ሞቲቬሽን ስፒች ይመጣል፣ መጽሐፉን ብዙ ነው ምናምን እና ለዛ ስፔሲፊክ ለሆነ እንትናችን ድክመታችን ሴሌክቲቭ ካልሆንን ሰምተነው ነው የሚያልፈው ለዛች ሞመንት ማለት ነው። ስለዚህ እኔ የምጠቀመው እንደዛ ነው እና አሁን ባለኝም በአዲስ በጀመርኩት እንዳልሽው ሞቲቬሽን ሰምቼ አይደለም እውነት ለመናገር ግን ፕሮብለም አለብኝ። ስለዚህ የቸገረኝ ፍላጎቴ ምንድነው? ልጆቼን ቅርብ ሆኜ ማሳደግ ነው። ስራው ደግሞ ፕሮፌሽናል እስካሁንኩ ድረስ ደግሞ ስራ መስራት እፈልጋለሁ። ከኮሌጅ እንደወጣ ደግሞ ቢዝነስን መስራት እፈልግ ነበር። የረዥም ጊዜ ህልሜ ነበር እና እሱንም መስራት እፈልጋለሁ። ያ ድራይቭ ያ ፍላጎት ሰርች ወደ ማድረግ ወሰደኝ ማለት ነው። ምንድን ነው ልሰራ የምችለው? እዚህ ሀገር መጥቼ ብዙ አመት አልቆየሁም፣ 3 አመትም አልሆነኝም እዚህ ሀገር ከመጣሁ እና በዚህ ጊዜ ውስጥ ወዴት አቅጣጫ መሄድ አለብኝ? ያለብኝ ፕሮብለም አለ፣ ልጆች አሉኝ። ሴም ታይም ደግሞ ልጆችን በተቻለኝ አቅም እግዚአብሔር ልጆች የሚያሳድገው ግን በተቻለኝ አቅም የጠባቂነቴን መወጣት ኃላፊነት ፈልጋለሁ። ሴም ታይም ደግሞ ፕሮፌሽናሊም ያ እንዲቀርብኝም አልፈልግም። ምክንያቱም ሰው ነን፣ ኢንዲቪዥዋል የሆነ ፍላጎት ሰክሰስ ማሳካት የምፈልገው ነገር አለ። እሱን ኢንተግሬት የሚያደርግልኝ ነገር ምን መስራት እችላለሁ? ባለኝ ሪሶርስ፣ ባለኝ ታይም፣ ባለኝ ፋይናንሻል አቅም ምን ልስራ እችላለሁ? ያንን ሰርች ሳደርግ ኢክሊፕስ ሚ ሂር እና ከዛ ደግሞ ሪሊ የሚሰራ ሰው ሪሊ ያ ሰው እየሰራ ነው ወይ ውጤት ማለት ዛሬ የጀመረ ሰው ነው ወይስ ስንት አመት ሰርቷል ብዬ ያንን ደግሞ ቼክ አደረግኩኝ። በስኬም ጋር በዛ መልኩ ተገናኘን ማለት ነው። እንደዛ ዲዛይርሽ ራሱ ወደዛ ይወስድሻል ማለት ነው። እና ሰው እንደመሆኔ ደግሞ አንዳንድ ቀን እኔም ዲሞቲቬትድ ሆናለሁ፣ ዳውን ልሆን ይችላል፣ ሁላችንም እንደምንሆነው። ግን ያንን ብሬክ ዳውን ማድረግ በጣም ያግዘኛል ከድሮም ጀምሮ። ዴይሊ ፕላን መኖር፣ በጣም ሌዚ በሆንኩበት ታይም እንኳን አትሊስት ማድረግ የምችላቸው ነገሮች አሉ። ለምሳሌ
ነን ክሬቲቭ የሆኑ ስራዎች አሉ አይደል? ክሬቲቪቲ የማይጠይቁ ብዙ ማሰብ የማይጠይቁ ስራዎች በዛን ቀን እሰራለሁ። ፊዚካል የሆኑ ነገሮችን ራሱ ብዙ እንትን የማይፈልጉ ስራዎችን አይምሮዬ ብዙ ክሬቲቭ መሆን በሚያቅተው ቀን ያንን ስራ እሰራለሁ። ሶ ፕላን ሲኖረን ይሄን ሁሉ ማድረግ እንችላለን እንደማለት ነው። አይ ቲንክ ብዙ አወራሁ መሰለኝ። ቴንክ ዩ ሶ ማች ሰለሚ። በፍጹም ብዙ አላወራሽም። እንደውም ጊዜው በቅቶን በደንብ ብታወሪ በደስታ ደስ ይለን ነበረ። በጣም እናመሰግናለን። የእውነት ነው የፈለገ ሞቲቬሽን ስፒቾችን ብንሰማ ሞቲቬት ብንሆን ተግባር ተኮር ካልሆንን የሚመጣ ምንም አይነት ሪዛልት የለም እና እንግዲህ እኛ ቢዝነሱን የምንሰራው እናቶች ነን። ስራ ተጨማሪ ስራ አለን። አብዛኞቻችን ደግሞ ማህበራዊ ኑሮ የሚባል አለ። ሁሉንም አቻችሎ በአንድ ላይ ለማስኬድ እናትነቱን ትልቅ ኃላፊነት ነው። ዲሲፕሊን ይጠይቃል። ተጨማሪ ነገር ወደ ህይወታችን አምጥቶ ፕራክቲስ ለማድረግ ወይም ደግሞ ውጤታማ ለመሆን መጣር እና አንድን ነገር ጥግ ድረስ ለማድረስ እንግዲህ ሞቲቬሽን ብቻውን እንደው ሞቲቬሽን ቁልፉ ቢሆንም ብቻውን ጥግ ድረስ የሚያስኬደን ነገር አይደለም። እንዴት ነው ሞቲቬሽን ብዙ ጊዜ እንዳለችው ሄሉዬ ወደ ታች ወደ ላይ የሚሆንበት ጊዜ አለ ስሜታችን እና ያንን ነገር እንድናደርግ ደግሞ ሄሉ የጠቆመችን ዴይሊ ፕላነር እንደገና ደግሞ ትኩረት ምንድነው ፎከስ አድርጎ ነገሮችን እንትን ብሎ ማስኬድ እንደሚቻል ጠቁማናለች ከራሷ ዓለም ተነስታ። እናመሰግናለን በጣም። እኔም በጣም የምቸገርበት ፓርት ስለሆነ ነው እንግዲህ በሂደት ግን ቀስ በቀስ በተለይ ደግሞ ኮሚኒቲ ላይ ትሰሩ ትልቁ ጥቅም ያለው ጥቅም ምንድነው? ኦንጎይንግ የሆነ ኤጁኬሽን ትልቅ ኮሚኒቲ ያለን እና የተለያዩ በእውቀት የምንደገፍበት እንደገና ደግሞ ዲሲፕሊን ቢውልድ የምናደርግበት እንዴት ነው ወደ መስመር የምንገባበት ጊዜያችንን በአግባቡ እንድንጠቀም የሚያደርጉን ብዙ ትሬኒንጎች አሉ እና እነዛን ሁሉ ከራሳችን ፍላጎት ጋር የተነሳንበት ዓላማ አለ። ያንን ዓላማ ለማሳካት የሚያግዙን ይሄን ቢዝነስ ራን ለማድረግ የሚያግዘን ሲስተም ስላለ ይሄ ሲስተም ምንድነው? እንዴት ነው የሚሰራው? ቢዝነሱን እንዴት ነው ጆይን ማድረግ የምችለው? እንዴት ነው መጀመር የምችለው? የሚለውን ነገር በተለይ እናቶች ሆናችሁ ልጆቻችሁን ከቤት ሆናችሁ እንደራሳችሁ አድርጋችሁ እያሳደጋችሁ ጊዜ እየሰጣችሁ እንደገና መስራት የምትችሉት የስራ አይነት ስለሆነ እንጋብዛችኋለን። እንግዲህ እንዴት ነው ማግኘት የምችለው? መረጃውን ሳይን አፕ በማድረግ ነው። ዌብሳይት አለን ሁላችንም። ዌብሳይት ላይ ለምሳሌ እኔ ጋር ብትሄዱ ስምና ኢሜል አድራሻ ብቻ ነው የሚጠይቃችሁና ያንን ተጠቅማችሁ እንግዲህ ጉዟችሁን ከኛ ጋር ማድረግ ትችላላችሁ። ግብዣዬ ነው። አልሚዬ ወደ አንቺ ልምጣ። እንኳን ደህና መጣሽልኝ። በመጀመሪያ ቸኩለሻል ሚናዬ። እሺ አመሰግናለሁ አልሙዬ። ሳልናገር እንዳልወጣ ነው። ከዚህ ቀጥሎ መርሃ ግብር ስላለን ለዛ መዘጋጀት ስላለብኝ ነው። እና እንዴት አመሻችሁ? በጣም አሪፍ ጥያቄ ነው የጠየቅሽው ሰሎምዬ። ለሆነ ነገር መነሻ ሁሉም ሰው እንዳለው ሞቲቬሽን ጥሩ ነው፣ ግን ምንድን ነው አያስቀጽልም። ማስቀጸል ነው የሚባለው፣ አያስቀጽልም። እና ለእኔ እንዴት ነው ማየው ሁሉ ጊዜም ደስ የሚለኝ ያስተማረኝ ምሳሌ አለና ሞቲቬሽን ኢስ ላይክ የተለኮሰ እንትን እንጨት አለ አይደለም፣ እንትን የጋዝ ላይት ትለኩሻለሽ። ከዛ ያ ሰው ሲናገር ምን ሲል ፍሌሙ ብድግ 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 ብሎ ያድጋል። ከዛ በኋላ ልክ ንግግሩ ሲያቆም ይከስራል ማለት ይከስማል። ዲሲፕሊን ግን አንዴ ለኮስና ቀስ እያለ እየተቀጣጠለ የሚነድና እንትኑ ስሩን ይዞ የሚቀጥል ነገር ነው የሚሆነው። እና ከዛ አንፃር በሞቲቬሽን እንጀምር። ጥሩ ኢንስፓየር የሚያደርጉ ለእኔ ሞቲቬሽን የዛ የ3 ደቂቃ ገለጻ ነው። ከዛ ኮሚኒቲው ነው። ከዛ በኋላ እየቀነስኩኝ እየጨመርኩኝ እንዲሄድ አድርጎኛል። እና
በዲሲፕሊን የማይሰራ ነገር መቼም ቢሆን ሰክሰስፉል ስለማያደርገን በሞቲቬሽን የጀመርነውን በዲሲፕሊን ለማስቀጠል ጥረት ካደረግን በህይወታችን በማንኛውም ነገር ሰክሰስፉል እንሆናለን እና አድማጭ ተመልካቾቻችን ሞቲቬሽኑም ዲሲፕሊኑም እዚህ ቢዝነስ ፕላትፎርም ላይ አለናቸው እና እኛን የእንትን እያለን ሁሌም ስንከስም ዶንት ፎርጌት ብሎ ቆንጠጥ የሚያደርገን ሞቲቬሽን አለ። ኦኬ ከዛ ደግሞ የጀመርነውን እንድናስቀጥለው ደግሞ በዲሲፕሊን ሰርቶ ማለት ነው ስቴፕ ሳያጎድሉ እንትናቸውን ዋያቸው ላይ ፎከስድ ሆነው ምርጫቸውን ያስተካከሉ ሰዎች ከምን ጀምሮ የት እንደደረሱ ማየት ይችላል እና የሚመለከቱን ሰዎች ይሄ ያስፈልጋቸዋል። ዘ ራይት ፒፕል፣ ዘ ራይት ኮሚኒቲ፣ ዘ ራይት ሲስተም የምንፈልጋው ቦታ ላይ ያደርሰናል። እነዚህ ደግሞ ለዲሲፕሊን ትልቅ ኳሊቲዎቹ ናቸው ማለት ነው። ኮንሲስተንት ሆኖ በዚህ ሲስተም ውስጥ ማለፍ እና ዛሬ ምርጫችሁን አስተካክላችሁ ለምንድነው ማረገውን ማደርገው ዋት ማተርስ ዘ ሞስት ከሌ ቢኖርም ባይኖርም ማለት ነው። አሁን ለምሳሌ የሆነ ሰው ሌኦፍ ቢሆን መነሻው ሊሆን ይችላል ዳት ሞቲቬት ዳት ፐርሰን ስራውን በዚህ ግታ ስላጣው ማለት ነው። ግን ስራ አዲስ ሲያገኝ ተመልሶ ወደ ነበረው ሩቲን የሚቀየር ከሆነ ቼንጅ አይደለም እንትኑ የዛ ሰርቫይቫል ሞዱን ብቻ ነው ያጠፋለት እና ከዛ በዘለለ ማለት ሌኦፍ ብደረግ ባልደረግ የኔ ላይፍ ኮንሲስተንት ኢንካም ግሮ ማድረግ አለበት የሚል ማንነት ከሌለው ዴንጀር ስለሆነ ዛሬ ተመዝግባችሁ ጀምሩ ላለው አመሰግናለሁ። እና በጣም አመሰግናለሁኝ ለሰጠሽን ጊዜም ሀሳብም ትልቅ ነገር ነው። እዚህ ኮሚኒቲ ላይ ስትመጡ እንግዲህ ነግራችኋለች ሞቲቬሽኑንም ዲሲፕሊኑንም አብራችሁ የምትማሩበት የዛ ባለቤት የምትሆኑበት ሲስተም ነው የተዘረጋላችሁ እና እድሉን እንደምትጠቀሙበት ተስፋ አደርጋለሁ። አልሚ ወደ አንቺ ልምጣ እና እናጠቃልላለን። እሺ ቴንኪዩ እውነት ነው። ዲሲፕሊን ቨርስ ኦፍ ሞቲቬሽን ያ እውነት ሁላችን ስንመጣ ሞቲቬሽን ነው። እንደዚህም ለካልን ብለን ነው እኔ ራሴ እንደዛ ብዬ ነው የገባሁትና ሲጀመር ግን ምን ያስፈልገናል? ዲሲፕሊን ፈርዘር ለመሄድ ሞቲቬሽኑ እንዳለ ቤዝም ሆነ አክሰስ እንድናገኝ እንኳን ቢጠቅመን ትልቁና ዋናው ግን ሎንግ ተርም ፕላን ለመሄድ ምን ያስፈልጋል? ትልቁና ዋናው ዲሲፕሊን ነው። ዲሲፕሊን ይዘን ካለው ደግሞ ከሚሰጠን ፓኬጁ እንዳለ ዘሆል ኮሚኒቲ እንግዲህ የተለያየ ነገር ሰፖርት ያደርጋልና ሞቲቬሽን እንዳለ ሆኖ ግን ምን ይዘን ምን ላይ ምን ማድረግ እንዳለብን ደግሞ ሁሉም ነገር አለ ተቀምጦልናል። ትልቁ ነገር ደስ የሚለኝ ነገር እዚህ የኛ ኦንላይን ቢዝነስ ማለት ነው ከኛ ምን ይጠበቃል? ትልቁና ዋናው ሁሉም ነገር አለ። ያልተዘጋጀልን ነገር ምን አለ? እንግዲህ እዚህ ያለነው እናውቀዋልና የስ ሎንግ ተርም ፕላን ለምናደርገውን ነገር ለማድረግ የኛ የምንለውን ኮንሲስተንሲ ወይ ደግሞ ፕላን አድርገን ኦን ለማድረግ ምን ያስፈልጋል? ፕራክቲስ ያስፈልጋል። በተደጋጋሚ ማድረግ ያለብንም ማድረግ መቻል አለብን። እንዴት ነው አሁን ስራ ስንቆጠር ለምሳሌ ስራ ሃየር ስንደረግ በጣም መጀመሪያ you are congratulations you are hired ስንባል በጣም ደስ ይላል። ከዛ በኋላ ያለውን ግዞ ደግሞ የኛ ነው ከኛ የሚጠበቅ ምን ማድረግ ያለብን ፎሎ አድርገን ህጉና ደንቡ ተከትለን ካልሄድን መሀል ላይ ምን ማድረግ አለ? መባረር አለ። ለዚህ እንዲያሁን ግን ምን ማድረግ አለብን? ተጠንቅቀን በቃ እንትን የምናደርገው ልክ the first driver እንደ ቼክ አድርገን ድራይቭ አድርገን ፕራክቲስ እንደምናደርግ እዚህ ቢዝነስ ደግሞ the same time እኛ ኦን ለማድረግ የምንፈልገው ነገር እንድንደርስ ምን ያስፈልገናል? የስ ትዕግስት ኑሮን ፔሸንት ሆነን ግን ኢንፎርሜሽን ከምናገኝበት ማህበረሰብ እዚህ ግሎባል ላለ ደግሞ ያስፈልገናልና ምን ማድረግ ግራብ ማድረግ ከኛ ካለ ደግሞ መስጠት እና ሁሉም ግን የሚገኘው የት ነው ብትሉ አክሽን በመውሰድ ነው። አክሽን ስለወሰድን ዛሬ እግዚአብሔር የተመሰገነ ይሁን ለራሳችንም እየተማርን ሌላ ማህበረሰብ ደግሞ ምን ያደርግ ነው ኢንፎርሜሽን ፕሮቫይድ እያደረግን ነው። ለሰው ልጅ ምን ያስፈልገዋል? ሁሉም ነገር እንደሚያስፈልገው ትልቁና ዋናው ግን ትዕግስት ነው። በትዕግስት የማይደረግ ነገር የለምና የስ ለመማር ፈቃደኛ ከሆናችሁ እናንተ ካላችሁ ከትላንቱ የዛሬው እንደ የተሻለ ነገር እንኳን ለማድረግ ምን ፈልግ ከሆነ ምን ማድረግ አለብን? ለኔስ ምን አለው ከሚል ስማችንና ኢሜላችን አስገብተን ያለውን የሚሰጠንን ፉል ፓኬጅ ለመማር መወሰን ወይ ደግሞ መፍቀድ ከዛ በኋላ ያለውን ዲሲፕሊን እናየዋለን።
የሰው ልጅ ግዴታ ነው ከሀገር ጥሎ ከወጣ ለለውጥ ነው የመጣ ነው። ለለውጥ ደግሞ ምን ያስፈልገናል? በትዕግስት በፔሸንትነት አብሮ ለመስራት ዝግጁ በመሆን ያለውን ቻሌንጅ ተጋፍጠን እኔ አድርገዋለሁ ከማን አንሳለሁ ማድረግን የሚገባብን ነገር ማድረግ ነው በቃ ከኛ የሚጠበቅብን። ልክ ህፃን ልጅ እንዴት ነው ከዜሮ በባዶ ህፃን ነው ስናቆና ያደገ ከቀን ምን እያለ ይሄዳል? በእግሩ ይሄዳል። እንቁላል ቀስ በቀስ በእግሯን ትሄዳለች እንደሚባለው ማለት ነውና ልክ ይሄ የኛ ኦንላይን ቢዝነስ ደግሞ እንደዛ ነው። በቃ አብሮን የሚያድገው ከራሳችን ጋር ነው በቃ የምናሳድገውና ይቻላል ማይቻል ነገር የለም። የስ ዲሲፕሊን ቨርስ ሞቲቬሽን ያስፈልገናል። ሞቲቬሽን እንኳን ብለን ብንጀምር የሚያነቃቀ ነገር እንኳን አስፈላጊ እንኳን ቢሆን ግን ያ አነቃቂው ሁሌ አይኖርም። የተለያየ ሰዎች ነን፣ በተለያየ ነገር ልንፈተኑ ደግሞ ጊቭ አፕ ልናደርግ እንችላለን። ግን ምንድነው ማሰብ ያለብን ነው አይ ሃቭ ቱ ቢ ዲሲፕሊን ለራሴ ማድረግ መቻል አለብን። አንድ ቀን ሁለት ቀን ታትስ ኦኬ ብሬክ መውሰድ ይቻላል። ወር ምናምን እንደ ሁኔታው ግን ምንድነው ለኔ ምን አለው ነገ የተሻለ ነገር ምፈልጋለሁ እየስፈልጋለሁ ታዲያ ኦኬ ብለን ለራሳችን ጊዜ ሰጥተን አዳምጠን ደግሞ መቀጠል ያስፈልጋልና የስ እዚህ ደግሞ ስትመጡ ሁሉም ነገር አለ። የሌለ ነገር መቼም እኔ እንጃ ለኔ ቃላት ነው የሚያጥርብኝ። ምክንያቱ እኔ እንደ አልማዝ በብዙ ነገር ነው እኔ በቃ ምማረው 24/7 አክሰስ ያለው ነገር የት ነው የምናገኘው? ሌላ ቦታ ብንሄድ ብለን ብናስብ የለም። እዚህ ጋር ግን 24/7 የራሳችን ከፍተን ራሳችን የምንዘጋው ምን አለ? ትሬኒንግ ሳይት አለ። እዛ ደግሞ የራሱን የቻለ ደግሞ የሚያስተምር እጅን ይዞ አለ። ከዛ አልፎ ተርፎ ራስ በራሳችን ደግሞ እንደዚህ ደግሞ እየተማማርን የሚያስፈልገን ነገር እየተጋገዝን ነው የምናድገውና ይቻላል፣ አሁንም ይቻላልና ራሳችሁ ለመቀየር ዝግጁ ከሆናችሁ 2026 አሁን እንግዲህ አፕሪል ደርሰናል ነውና ከኛ ጋር ተማሩ ነው የምለው። ቴንክ ዩ ሶ ማች። እግዚአብሔር ያክብርልኝ። አሜን። አመሰግናለሁኝ። እግዚአብሔር ያክብራችሁ ስለመጣችሁና ያላችሁን ነገር ስላካፈላችሁ ክበሩልኝ። እንግዲህ ያዳመጣችሁን ሰዎች እንደምታተርፉበት ተስፋ አደርጋለሁኝ። በዚህ ዲስትራክት በሞላበት ዓለም የስሜት መውጣትና መውረድ ባለበት ጊዜ በዲሲፕሊን አንድን ነገር ጥግ ለማድረስ ምን ያስፈልጋል? የሆነ ኮሚኒቲ፣ የሆነ በትሬኒንግ የታገዘ ስራ፣ ከሰዎች ጋር አብሮ የሚሰራ ስራ። እንዲህ አይነት ችግሮች ካሉባችሁ እኔ የጠቀመኝ ነገር ምንድነው? ከኮሚኒቲ ጋር አብሬ መስራት በመቻሌ ትሬኒንጉ ራሱ ጋይድ ያደርጋል፣ ያግዛል። አልሚየም ጠቁማናለች። ሁሉም እንዳካፈሉት እንግዲህ የሚመቻችሁን ፖይንት ይዛችሁ ዛሬ እንግዲህ እንደምትጠቀሙበት ተግባራዊ እንደምታደርጉት ተስፋ አደርጋለሁ። ሞቲቬሽን ብቻውን ቁልፉ ቢሆንም ዳር አያደርስም እና አክሽን ተኮር የተግባር ሰዎች እንድንሆን ደግሞ እግዚአብሔር ይርዳን። በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም ጊዜ። እስከሚቀጥለው ደህና ሁኑልኝ።